እንድትናገረኝ አልፈልግም። ረሙ የሆነ ነገር ካለች በጥፊ ነው ማለት ከልክላት። ይኸውልህ አሰልቀቀኝ እንደውም እግዚአብሔርን አላገኘኝ አታረበላ እንዴ በጣም ነው የምታስጠላኝ። እግዚአብሔርን በጣም ነው ያስጠላችኝ። ማርያም አልገባም። እኔ አንተን አክብሬ ነው እሱ ላገኘ ነበር። አሁን እዚህ ጋር ምንድነው እናውራና ትሄዳለህ። ምንም ማውራው ነገር የለም። ሰላም እንዴት ናችሁ? ውድ የዳጊ ሳቅ ቲዩብ ቤተሰቦች እንዴት ናችሁልኝ? አለሁላችሁ። እኔ ዛሬ የመጣሁት እንግዲህ የሆነ ነገር ልነግራችሁ ነው። ምን መሰላችሁ? ያው ሰሞኑን የተፈጠረውን ነገር ታውቁታላችሁ ከረሚ ጋር ምናምን ያለውን ነገርና አንድ ጓደኛዬ በጣም አስጨነቀኝ። ትንሽ ስለኔና ስለረሙ ምናምን ያውቃልና አንድ ጓደኛዬ ነው፣ ሪል ጓደኛዬ ነውና ስለኔና ስለረሙ ስለማያ ምናምን የተፈጠረውን ነገር በቅርበት ያውቃልና ያን ነገር ሲያይ ደወለልኝና አወራኝ። ያው ለምን ከረሙ ጋር ያለውን ነገር አትፈቱትም? ነገሩ ለምን በሰላም አታካሂዱትም? ይሄ ያለው ነገር ደስ አይልም ምናምን አለኝና ከብዙ ጭቅጭቅና ከብዙ ወሬ በኋላ ነው በሀሳቡ የተስማማሁትና ለምን ተገናኝተን ያለውን ነገር አውርተን በሰላም የሚፈታ ከሆነ በሰላም እንድንፈታው አሰብኩኝና ዛሬ እዚህ ተቀጣጥረናል ከሱ ጋርና ተገናኝተን ያለውን ነገር እስቲ እናወራለን ብዬ አስባለሁ። ያው ነገሩ ቀስ እየተባለ ነው እንደዚህ አይነት ደረጃ ላይ ደረሰውና እንደዚህ ይሆናል ብዬ አላሰብኩም። እኔ እውነት ለመናገር እሷም የምታረገው ነገር ደስ አይልም። እንዳያችሁት ከሆነ በጣም ነው የሚያስጠላው። ግን አንዳንድ ጊዜ ለኔ ያለው ነገር የትም አይሄድም። ለኔ ስላላለው ይሆናል ሁሉ ነገር እየሆነ ያለው። ምናልባት የተሳሳተ ቦታ ስለተገኘ ይሆናል፣ የተሳሳተ ምርጫ ስለመረጥኩ ይሆናል፣ የተሳሳተ ሰው ጋር ስለሄድኩ ይሆናልና የኔ የምለው ሰው ፈጣሪ እስኪሰጠኝ ትክክለኛ ሰው እስኪሰጠኝ ድረስ ያው ማማረርም የለብኝም። ወንድ ልጅ ከዚህ በላይ ብዙ ነገር ይገጥመዋል። ያው ይህንንም እንደ ቀላል አልፈን ነገ ደግሞ አዲስ ቀን ነው በሚል እንኖራለን እንላለን። እንግዲህ ያው የተፈጠረው ነገር ሁሉ እንዳለፍ ነው። ነገ ደግሞ አዲስ የተሻለ ቀን ይመጣል። ያን በማሰብ አብራችሁን እስካላችሁ ድረስ እናንተ ምንም አይገጥመንም ብለን እናስባለን። እንግዲህ ዛሬ ይመጣል ጀለስ፣ ከሚፈታ ከሆነ ይፈታል። እንግዲህ ፈጣሪ ያውቃል። እስቲ አብራችሁን ቆዩ። እስከዛ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ሰብስክራይባችን 54000 ገብቷል። አሁን ሁላችሁም 100000 ለመግባት አንድ ላይ እንተባበርላችኋለሁ። ያው ጀለስም መጥቷል። እንግዲህ ከሱ ጋር ደግሞ ሆነን አንዳንድ ነገሮችን እሱም ስለተፈጠረው ነገር የሚያስበውን ነገር ያስረዳችኋል። እሱም መጥቷል። አንድ ላይ ደግሞ ምን ጀምሬ ነው የጠበኩሽ ብር እንዴት ነው? ሰላም ነው አለ። እያወራቸው ነበርና ካሜራ አስቀምጠ ተጠብቄ ይሻላል። ያው ስለተፈጠረው ነገር እየነገርኳቸው ነው። በአንተ ጉትጉታም እዚህ እንደመጣው ምናምን እየነገርኳቸው ነበር። ምን ጨምረው ነገር አለ? እኔ ምን ጨምራለሁ? ሰላም ልበላችሁና ሰላም ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ያው ታውቃላችሁ የተፈጠረውን ነገር እና ሰላም አይሻልም? ሰላም ይሻላል። ነገራቶችን ለማስተካከል ነው የመጣሁት። ያው የኔ ቤተሰቦች ታውቁኛላችሁ፣ ማታውቁኝ ደግሞ ሀሰን እባላለሁ። አዲስ ቤት ስለሆነ ነውና ቤተሰቦች ረሙ ጋር ትንሽ ችግር አለ። አሁን ይሄ እንትና ጥፋተኛ ነው እንትና ወገንተኛ ነው ምናምን ለማለት ሳይሆን የመጣሁት ረሙ ያው ታውቃላችሁ የሰራውን ስራ ማይሆን ነገር ነው ያደረገው። ማሂም እንደዛው በጣም ማይሆን ነገር ነው የሰራችው እና እኔ ዛሬ በስንት መከራ በስንት ተአምር ልበላችሁ አሳምኜው ለማገናኘት ወስኛለሁ እና በጣም ደስ ብሎኛል። እሺ ሳላለኝ በጣም ብዙ ጊዜ ሆኖ እኔ እንደውም ላለመምጣት ብዙ ጥሪ ያለው ያው ጓደኞቹ አሉ ከኔ የተሻሉ ጓደኞቹ እነሱ ያስተካክላሉ በሚል ነበር እኔ ጸጥ ያልኩትኝ። 15 ቀን ሆነኝ እየለመንኩኝ ማለት ነው። ዛሬ ግን ተሳክቶልኛል። ረሙም ደውዬለታለሁኝ እሺ ብሎኛል እና ዛሬ በቃ ለማገናኘት እነሱን የድሮ ጓደኝነታቸውን ለመመለስ ምችለውን ሁሉ አደርጋለሁ። ቤተሰቦች ደግሞ አመሰግናለሁ በእነሱ ፊት። ያለው ችግር ያው ታውቃላችሁ፣ ግን ምንም ቢሆን የብዙ አመት ጓደኛሞች ውስጡ ላይ ምን አይነት ችግር እንዳለ ባላቅም እሷ ጋር እንደዚህ አይነት ነገር ውስጥ እንዲገቡ ያደረገችው እሷ ናትና
ይሄን ነገር ደግሞ ለማስተካከል ግዴታ ስለሆነብኝም ነው እኔ የመጣሁት። ግን ይሄን ስል ረሙ ልክ ነው የሰራው ስራ ልክ ነው ብዬ እየተናገርኩ አይደለም፣ ማንንም ለመደገፍ አይደለም። ግን ረሙ የሚሰራው አሁን እየሰራ ያለው ስራ በሙሉ ጭራሽ ትናንትና የተጫነው ቪዲዮ አይቼዋለሁ። ዛሬም ወስኜ የመጣሁት ያንን ነው። ጭራሽ በጣም እንደተቀራረቡ የሚያሳይ ቪዲዮ ነው ትናንት እንዳያችሁት ነው። እና ይሄ ነገር ወዴት እየሄደ ነው? በቃ መቆራረጥም ከሆነ ተነጋግሮ መቆራረጥ ይሻላል። አንደኛውን እዚህ ጋር ዳግም እንዳታየኝ ብሎ ምናምን ስለሄደ ሳይሆን በቃ ውስጡን በትክክል ለመረመረ ሰው ችግር ያለው ማጋ ነው እነረሙ ጋር ነው። እዚህ ጋር ያጠፋው ጥፋት የለም። እና እኔ ዛሬ ወገንተኛ ነህ ካላችሁኝ እሺ፣ ምክንያቱም ረሙ ልክ አልሰራም፣ ልጅቷን ብትሆን ልክ አልሰራችም። እኔ ልጅቷን ማግኘት ራሱ አልፈልግም፣ ግን ያው ግዴታ ከሆነ ማግኘት ካለብኝ አገኛታለሁ። ምክንያቱም እሷ ናት እዚህ ችግር ውስጥ የከተተቻቸው። እና ረሙካንን ለማንኛውም ደውዬለታለሁ፣ እየመጣ ነው፣ እዚህ ላገናኛቸው ነው ዛሬ። በቃ ይለይለታል፣ ይገናኛሉ፣ ችግራቸውን ይፈታሉ። መለያየት ካለባቸው ይለያያሉ። ግን እንዳይለያዩ እናንተም አላችሁ እኔም አሉ፣ አይለያዩም ቤተሰቦች። ረሙካን ጋር ደውዬለት በጣም ቆየ ከደወልኩለት። እኔ እንደውም ቀድሞኝ የመጣ ነው መሰለኝ፣ እስካሁን ድረስ አልመጣም። እንኳንም አልመጣም፣ ምክንያቱም ብቻቸውን ቢገናኙ ያው ታውቃላችሁ መቼ የሚፈጠር የሚችለውን ነገር። እና እንጠብቀዋለን፣ አወራዋለሁ። ሰላም እንዲሆን ነው የምፈልገው። ማንም ከማንም ጋር ችግር የለበትም። እናንተ ታውቁታላችሁ፣ አቁም ያውቋል። አንዳንድ ሰዎች ሰላይ የሆኑ ሲናገሩ ሰምቻለሁ። እና እንደምታስቡት አይነት ልጅ አይደለም። በጣም ጥሩ ልጅ ነው ወላሂ። እንደምታስቡት ሰው አይደለም። በጣም ተናዶ ነው። ከዚህ በፊት ያለውንም ሰምቼዋለሁ የተናገረው ንግግር። እና ያን ያለው በጣም ይሄ አንዳንዴ ስትናደዱ የምታወሩትን አታውቁማ። ግዴታ ሲሆን ነው እንደዚህ አይነት ቃላቶችን የምታወጡት። ከስሜት የመጣ እንጂ ኖርማል ባህሪውም አይደለም፣ እንደዚህ አይነት ሰውም አይደለም። ለዛም ነው እኔ ለምንድን ነው እዚህ ደረጃ ላይ የደረስከው? በቃ መሆን ያለበት ነገር ይሆናል። ለዛ ነው ረሙን የምንጠብቀው። አብራችሁን ሁኑ የኔ ውድ ቤተሰቦች፣ የኛ ቤተሰቦች። ረሙን ካልሆነ እንደውለት እንዴ ወንድ ልጅ ሆኖ የሁሉ ደቂቃ ሴቶች ናቸው። ሄሎ ወይ ረሙ ቆየህ እኮ በእናትህ አስጠበቅከን። በዛ ላይ ፀሐይ ነው በጣም ትራፊክ ምናምን ደርሻለሁ። ብቻህን አይደል? በቃ እሺ ቶሎ በል በእናትህ። እሺ ቤተሰቦች ረሙ እየመጣ ነው እና ዛሬ ካላህ ጋር እናስተካክላለን። በቃ እንጠብቀዋ ቤተሰቦች። አሁን ይኸውልህ ምንም እንዳታወራ አንተ፣ እኔ አወራዋለሁ። ከዛ በኋላ ልጅቷ ማግኘት ካለብን ወይ እኔ ቀድሜ ነገ ምናምን አገኛትና ማስተካከል ያለብን ነገር እናስተካክላለን። ከሷ ጋር ምን ማስተካከል ነገር አለ? ያ ረሙ ነው እየገባ ያለው። እሱ ነው እንዴ? ከማን ጋር ነው እመጣለሁ ያለው? ምን ታደርጋለች? እኔ ብቻዬን ነው እመጣለሁ ያለኝ። ሁለቱንም ነው እንደጠራች? እሷ ናታ። ምን ታደርጋለች? በቃ አይተምጣቷት። እንደውም ጭራሽ እንዲህ ተጣብቀው ነው እንዲህ ቢዞርታ አንድ ላይ። ኧረ አይመስለኝም። ኧረ እኔ አላላችሁም እንደዚህ። ና ኦ ዳጊ ና እንዴ! አይደለም እኔ አወራዋለሁ፣ ወላሂ እኔ አወራዋለሁ። አይ ስማኝ፣ እኔን ኧረ በእናትህ ስማ። ምንድነው? አይደለም ምንድነው የሚፈልጉት? ኧረ እግዚአብሔርን ያላገኘው እኔ አወራዋለሁ አልኩ። እንደውም ከመጣች ግልግል ነው። እግዚአብሔርን በጣም ያስጠላችኝ። ማርያምን አልገባም። እኔ አንተን አክብሬ ነው እሱ ላገኘ የነበረው። አሁን እዚህ ጋር ምንድነው? እሺ እናውራና ትሄዳለህ። ምንም ማውራው ነገር የለም። እኔ አንድ ላይ ሊሳያቸው ሊያስጥሉኛል።
እኔ እሱን እኮ ላወራው እኮ አንተ ነህ አይደል? አወራው ብለኸኝ የመጣሁት እኮ እኔ አልጠራሁትም ሐሰን አንተና ክብሬ ነው እግዚአብሔርን ነው የምልህ እግዚአብሔር እኔ ሁለቱንም ባላገኛቸው ደስ ይለኛል እኮ አውቃለሁ እኮ ግን ይኸው አይተሃል አንድ ላይ ሲመጡ እንደ እንዲህ ኧረ በስመ አብ እኔ ብቻህን ነው ና ሲጀመር እንዴ ኧረ እኔ አላገኛቸውም እግዚአብሔር ነው የምልህ ይቅርታ ደግሞ እንዴት ነው? አንቺ ፓፓ እንዴት ነው አለ? ሰላም ነው? ኧረ ምን እሰራለሁ ብቻህን ነበርኩ የፈለኩህ ረም ብቻህን ነበር የፈለኩህ ብቻዬን ነበር አሁን የተገናኘው እኮ እኔ ላወራህ ነበር ሲሄድ እያየሁ ነው ማን ነበር አላየሽም እኔ ፈለኩህ ለምን ፈልጎኝ ነው ብለህ አታስብም ረም ማየን ነገር ለምን ታደርጋለህ ለምን ይዘሃት መጣ መሄድ እኮ እችላለሁ ማለት ለምን እኔ ካንቺ ጋር አላወራሁም ነው አይ ካንቺ ጋር አላወራሁም እኔ ረሙን የፈለኩት ነው አይ መንገድ ላይ ተገናኝተን ነው ምናምን እና ኖ እኔ መንገድ ላይ መገናኘታችሁን አይደለም ማለት እኔ ከፈለክ በየጊዜውም በየቀኑ ማግኘት ግን እኔ አንተ ላወራህ ነበር የፈለኩ ዛሬውን ጭራሽ ተለጠፋብህ ነው እንዴ የምትዞረው ለምን ይዘህ ነው ችግር የለውም ማውራት ካለብን ብቻችን እሷ መጠበቅ ትችላለች እዚህ ጥላ ላይ ሻል ነገር ሲጀመር ይሄ ሁሉ እኛ ቻሎ ጻዩን እኛ ስንት ደቂቃ ነው እዚህ ጻይ ላይ ጠበቅኩ እኮ እኔ እንትለኛ ራሴ ያመኛል ለዛ ነው እናንተ የምናወራው ከሆነ እሷ ምን ይችላልች በዚህ ችግር ኖርማል ለምን ይዘሃት መጣህ ነው እኔ አንተ ማውራት ይፈልግ መንገድ ተገናኝተን አጋጣሚ ተገናኝተን ላድርሳት ነው ቤት ብቻውን ጻሃርም በነገራችን ላይ ብዙ እንደተባልኩ ታውቃለህ ሰላንተ ብዙ ተብያለሁ በጣም ብዙ ነገር ብሎኛል ግን እኔ ላንተ ሌላ አመለካከት ነበርኝ ገብቶሃል ማን ያለ ስለኔ ልክ ነው ቢለኝም እንዴ አሁን ምንም አይነት እኮ መልስ ልትሰጠኝ አይገባም ምክንያቱም ልክ ነው ያለኝ ነገር በሙሉ እንዴ እየሰራ ያለው ስራ ልክ ነው የምታረገው ነገር በሙሉ ምን ሰራው ማለት ምን ያልሰራው ነገር አለ እንዴ እንዴት ነው እንደዚህ የምትናገረኝ ማለት አሁን ስለሷ ነው ያወራለሁ አዎ ጻሃር በጻይ ሴት ልጅ ነች ይፈበርሳት ነው ችግሩ ጭራሽ ቤቷም ታረሳታለህ ምንድነው ሰፈራ በርሳት ኖርማል ነው ለምንድን ነው የምታረሳት ለምን ጻሃር እንዴ አንተ ማን ሰሎንክ ነው የምታረሳት እሷን ሲጀመር እሷ ከመጣች በኋላ ነው በጣም ተቀይራል አይደል ምን ይቀየራል ነው ድሮም እንደዚህ ነኝ እናንተ ናችሁ ተቀየራችሁብኝ ምንድነው የተቀየረብህ እንዴ የተቀየራችሁብኝ ብለህ ጭራሽ ለምናወራ ወሬ ከሆነ እሷ ትሂድ ሜርች ያለች በግል እንድናወራ ነበር እኮ የጠራው እኔ ለምንድን ነው የምጠብቅ ነይ እዚሁ ከመጣች ሀገር እሷ ማግኘት አልፈለኩም ነበር ነይ እንዴ ለምን ትሄደው መጣች አንዴ ከመጣች በኋላ ለምን ትሄዳለች አርፋ አትቀመጥም እኮ በስነ ስርዓት ማውራት ነው ለምንድን ነው በስነ ስርዓት ማውራት ምሰሪው ስራ ልክ ነው አንቺ ያደረግሽው ነገር ምንም አላደረኩ ምን ያላደረግሽው ነገር አለ ምን አደረኩ እንዴ አረ በጣም ነው ምገርም ምን አደረኩ አረ እንዴ እስኪ ምንድነው ያላደረግሽው ነገር አንቺ ያደረኩትን ነገር እኔ ምንም አላደረኩ የልጁን ህይወት አልበጠበጣችሁትም ለሁለት የሱ ህይወት የተበጠበጠው በእኔ ምክንያት አይደለም በራሱ ምክንያት ባንቺ ምክንያት ነው አይደለም እንዴ ስለዚህ ረሙ ፈልገው ነበር እኔ በዚህ ልክ ላወራ ነበር የሚጠራው ከሚገርም ግን አንተ ገና ለገና ምን ላርግ ተለጠፈችብኝ ብለ እሷን ይዘህ መምጣት አልነበረብም ከነጨራሽ ወገነ ነው እያወራ ያለው አንተ እሱን ወገነ አዎ ግጥም አድርጊ ወግኝ የምሰራው ስራ ልክ አይደለም አንተ ወደ ራስ ተመለስ በቃ የምታደርገው ነገር በሙሉ ልክ አይደለም እኔ ሲጀመር ቪዲዮዎችህን ማየት አልፈልግ አላየሁም ሲጀመር ምን ስራ ምን እንደሰራ አላውቅም እሺ ሶ አሁን ምን አድርገህ የምትለኝ በቃ እኔ ወረድክብኝ በጣም እና ምን ነው ምን ላድርግሽ ምን ይሁን ማለት እኔ ምን አድርገህ የምትለኝ አንተ ከሷ ጋር እንኳን እሷን ወደህ ነው ወይስ ይሄ አፍቀር ያለው ምናምን በሚል አዎ ድብን ብዬ ጠበቀው ነኝ ጭራሽ በሰው ማስላክ ጀምሮ ነው እሱ ለምንድን ነው በሰው የሚያስልከው እኔ ለሱ አልበቃም ነው እኔ ነገራቶችን ለማስተካከል ማልበቃ ሰው ነኝ ነው ወይስ ምንድነው ችግሩ ለምን እንደተናደድኩብህ ታውቃለህ እኔ ላገናኛችሁ ነበር በሰላም እሱን በመከራ ሳምኜ ነው የጠራሁት አንተን ደግሞ አልነገርኩም እሱ እንዳለ አይደል አሁን እሱ ነበር እሱ ሄዶ ስለዚህ እሱ ማግኘትም አፈልግም ጭራሽ እሱ ያለ ነገር በሙሉ ልክ እንደሆነ ታውቃለህ በቃ የእውነቱን ነው አይንህን እንዳላይ ምናምን ያለው እኮ ለምን ያኛል ታዲያ እኔ አሳምኜ ነበር ያመጣሁት አንተ እኔ አሁን
ክፉ ነገር አታስወራኝ። ይኸውልህ ለማያውቅ ያለኝ ግንኙነት ለህዝብ ይፋ አድርጌያለሁ። 10 ያልደጋግመው ምንድነው ይፋ ያደረከው? እንደምታገባት ምናምን ነው ይፋ ያደረከው? እንደማገባት እኔ ለህዝብ ይፋ አላደረኩም። እንደምንጋባ ምንም አይነት ወሬ አላወራሁም። ኧረ እባክህ አላወራህም? እኔ ቪዲዮቹ ማየት አይጠበቅብኝም አልኩ እኮ በቃ መሰራውን ስራ ምንም አይነት ስለመጋባት ያወራሁት ወሬ ሳይሆን ስለ ጓደኛ እንደምች ነው ያወራሁት። ገብቶሃል? ፀሐይ ነው እዛ አካባቢ ቃል ገዛ መጣች አቤቷ አደረሳት። ሌላ ምንም ኖርማል ማንም ሰው ሊያደርግ የሚችለው ጉዳይ ነው። ገባህ ሀሳቤ? እኔ ነገሮችን ቀለል አድርጌ የማደርገው ነገር ሰው ሁሉ አክብዶ ነው የሚያይብኝ። ገባህ? ነገር ይከርብኛል በተፈጥሮ እንጂ ምንም የሚያደርጉት ነገር የለም። ነገር የሚከርብህ እኮ በራስ ምክንያት ነው እንዴ? ፈልገኸው መሰለኝ ነገሩ የምታከርው አንተ። ለምን እኔ ጠርቼ ያሏ ለምን ለብቻ አትመጣም? እሷ የኪስ ቦርሳ ናት እንዴ ተከተለ ያመጣው? ለምን ተከተለሽ ትመጫለሽ አንቺ? ለምን እሱ ራሱ አወራም? ምን ማለት ነው ማለት? ክብርሽን አጠብቂም አንቺ? ክብሬን በደንብ ነው የምጠብቀው። ለምን የምትናገረው ንግግር ተደርበ እያወራኸኝ? አንተ ተደርበ እያወራህ እንደደረገ እኔ መብቴ መሰለኝ ስለሱ መደረብ። የምን ቤት ነው አንተ ስለሷ? ምን አለ አንተ ምን ቤት ነው? ኧረ በለው እንዴ ምን ቤት አንተ ምን አገባ? እስካሁን እኮ አንተ እሷ እንድታወራኝ አንቺ እንድታወራኝ አልፈልግም። እጅህን አትጠቁም። አንተ ምን እንድትናገረኝ አልፈልግም። ረም የሆነ ነገር ካለች በጥፊ ነው የምላት። ከልክላት። ይኸውልህ ሴት ልጅ ምናምን ምል ሰው አይደለም። አይኗን ነው የምላት በጥፊ። የለመድክበት ማለት የት ስለምዳ አይተሽኛል? በቃ አለቀ። ሴት ልጅ እንደዚህ የምትናገር አንቺ መሰለሽ እንዴ? ልጁን ያደረግሽው ነገር ልክ ነው? እሱ ማውራት ይችላል። ዳጊን ያደረግሽው ነገር ልክ ነው? እኔ እሱ ተደርቤ ነው ማውራት። በቃ እሱ ማውራት ይችላል። አንተ ደግሞ እኔ መናገር አትችልም። እንኳን አንተ እሱ መናገር በሪስፔክት አውራን አላወራን። በሪስፔክት ካላወራ ዲስሪስፔክት ይደረጋል። ያ ነገር የለም። እኔ ደግሞ ያልኩህ ነገር የለም። እዚህ ጋር አሁን አንተ ራስህ እየተሳደብክ ነው ያለው። እኔ እየሰደብኩ ነገር የለም። በስርዓት እያወራሁ ነው። እየተሳደብክ ነው አንተ። ለሱ ወግ በስርዓት እንዳወራህ እኮ አንተ አልፈለክም። በስርዓት ላወራህ ነበር አውራኛው በስርዓት የቀጠርኩ ገና ታታለው ምናምን ሌላ አይነት እኔ እሷን አልፈለኩኝማ። ተደረባ ማን ያላት እኮ እኔና አንተ በግል እናወራ። እሷ እዛ ጋር ተጠብቀን እኮ አልኩ። ለምን መጣች? እኔ የምፈልገው አንተና እሱ እንድታወሩ ነበር። እኔ ጠራው እኮ ለምንድን ነው? እሷን አየህ ሄደ። በቃ ማግኘት አይፈልግም አንተንም። በዚህ አይነት ተናደደ ልጁ። በስንት መከራ ነው ያሳምኛ ያመጣሁት። እኔ ማግኘት ቢፈልግ ቦታዬ ብዙ ነው። እኔ ማግኘት ያለበት ቦታ አውቃለሁ። እሱ አይደለም ማግኘት የፈለገው፣ እኔ ነበርኩ ካንተ ጋር ማግባባት የፈለኩት። ግን አንተ ሳይ በቃ አትፈልግም። አንተ ካልፈለክ ደግሞ እሱ አትፈልግም። ይህ ማለት በየጊዜው እንደ ጭራ የምትከተል ከሆነ ከባድ ነው። ኧረ በእናትሽ በቃ ምን ትችያለሽ? ሌላ ወሬ አልፈልግም። በልበል የምታወራው ወሬ ያስተካከልክ አውራ። እሺ ተንቀሳቀሽ ከዚህ ጋር እንዴ አንተ ስላልከኝ አልንቀሳቀስም። እሺ ዞር በይ ከዚህ ጋር። በጣም በሪስፔክት አውራ ሰው ለኔ አሁን እዚህ ጋር ወገንክ ለማትበልኝ ግን አንተ ልክ አይደለም። ገባ? ሪስፔክት በተሞላበት እንትን አነጋገር አውራ። በጣም ሰው ሪስፔክት ያደርጋል። እሺ አሁን ረሙ እኔ አሁን ጸብ ምናምን አልፈልግም። በቃ ያገኘው እኔ ለሰላም ነበረ። አንተ ሰላም አትፈልግም። ስማኝ እኔ ይኸውልህ እኔ ለሰላም ነበር። ትነጥራለች እንዴ? መጠለዝ ነበር በእና አሁን ይኸውልህ ለሰላም ነበር የፈለግኳ። ሰላም የምትፈልግ ሰው አይደለህም ምናምን በቃ መሄድ ትችላለህ። ጾ ጸብ አልፈልግም ረሙ በቃ መሄድ ትችላለህ። ንግግሬ ምናምን ካናደደ ገደል መግባት ትችላለህ። አንተም እሷም ይዛት እዛ አንጥሮጦስ መግባት ትችላለህ። ስለዚህ እዚህ ላይ ሲጠራኸኝ ለመሳደብ ነው ማለት ነው አይደለም? እኔ ለመሳደብ አልነበረም የጠራው። ግን አብረተ ተሳደበ ምናምን ሂድ ትላለህ። ቪዲዮ ይቀራል ከፈለገ ሰው ጠርተህ እንደዚህ ቀጠሮ ምናምን አይዘህ መተህ ምናምን ተሳደበ ሂድ ምናምን ይባላል። አዎ እሺ ቴንክ እሱም ስደብልኝ ብሎ ከሆነ ቴንክ ያላለውን ነገር አትበል። እሱን እዚህ ጋር አትክተተው። እሷን እቺን ጦሰኛ ይዘህ የመጣው ራስህ ነህ እኮ። ሌላ ተሳደብ ሰው አታውቅም ስለሰው። አረ ለምን ነው የምታግዝላት? ምን አገባህ አንተ? የምን ተደራቢ ነህ ስለሷ የምታወራው? አንተ ለምን ትሳደባለህ? ስድብ ለምን ትሳደባለህ? ለምን ሰርባታለህ እንዴ? እንድሰርባት መሰረኝ የመጣችው ከንግግሩ ያስታውቃል እኮ። እኔ ሰደብከኝ ነው። እሰድብሃለሁ ልክ ካልሰራ ልክ አይደለህማ እንዴ? ልክ ነኝ ብለህ የምታስበው እዚህ ጋር አሰና አሁን ትንሽ እኔ ነገር ላለማከር ብዬ ነው እንጂ አሁን ምን የምታግስ በሚከታ በቃ አንተ ራሱ ከሷ ትችላለህ ነው። አንድ ላይ እንትን መግባት ትችላላችሁ። ምን ትችላለህ? በቃ ጭቅጭቅ አያስፈልግም። ከዚህ በኋላ ግን ማለት ነው ምንም አይነት ነገር ልጁ ላይ ምንም አይነት ነገር እንድታደርስ አልፈልግም። እቺ ልጅ አንተ ለዳጊ ተቆርቁራ ማለት ነው። እንደዛ አልነበረም ያሰብኩት፣ ግን እንደዛ ካሰብኩ ኖርማል ነው። አዎ ለዳጊ ተቆርቁሬ እቺ ልጅ ምንም አይነት ነገር እሱ ላይ ስልክ እንዳትደውል ምንም ነገር ንገራት ከቻልክ በላይ ለሱ አስበህ ማለት ነው። አንተ መች አሰብክለት እንዴ? አሪፍ እሺ በቃ ምን ትችላለህ? ረሙ ሌላ ወሬ አቁመው ካሜራውን።
እቺ ልጅ ወደዚህ እንዳትመጣሽ። ሁለተኛ እኔ አይኗን ማየት አልፈልግም፣ እሱም አይኗን ማየት አይፈልግም።